ምን አይነት ልጅ ነበር በባህሪ? ዝምተኛ ነገር ነበርኩ። ኦኬ። በዛ ላይ መልካም ነው እንደምታየው። ገርሊ ነገር ደስ ይለኝ ነበር። አሁን ለምሳሌ ባርቢ፣ ሃይ ስኩል ሚውዚካልስ፣ ሃና ሞንታና ምናምን የሚባሉ አይ ዶንት ኖ የምታውቃቸው በጣም በአማርኛ እናድርገው ኢንተርቪው። ረዚና ማለት የከበረች ማለት ነው። በምን? በትግርኛ በማድረግ ነው የተመረኩት። ወደ 42 ቀን ሰርቼ ከዛ ተባረርኩኝ። እንዴ በ42 ቀን? በ42 ቀን። ተስፋ የሚያስቆርጥ አጋጣሚ ገጥሞሽ ያውቃል? የተወሰኑ ዓመታት በፊት እጸልይ ነበር እዚህ ጋር ለመሆን። ከስራችሁ ደግሞ አስራት በኩራትን አውጡ እላለሁ። ምን አይነት ሚስት ሆና አገኛት ረዚና? ስታልፍ አየኋት። እቺ ልጅ አምጡልኝ እኔ ጋር አልኩኝ። ዲቴል ሊያስወራኝ ነሽ ማለት የወንድ ልጅ ፊት ብጉር በብጉር ምናምን መሆን አለበት። እኔ ጋር መጥቶ እንግዲህ ወንድ ተሰርቶ አቅ ማን ያሳሰራዋለሁ። ጋብቻችሁን በቤተክርስቲያን ያደረጋችሁት? ጋብቻ ከእግዚአብሔር ጋር የምታደርገው ከሆነ እግዚአብሔር ጋብቻ ውስጥ የሚመጡትን ፈተናዎች ይመክትልሃል። ከእግዚአብሔር ጋር ሆኖ መፈተን ይሻላል። ስጀምር ሜካፕ በአጠቃላይ ሻምፖ መግዛት ፈልጋል። ከዛ ከፈትናት ስርኩልን። ኧረ እባክሽ ከፓርት ነው ራስህን ኤክስፕረስ የምታደርግበት ወይም ነው። ውድ ነው ላይክ ይሄ ኢንዱስትሪ። በመቶ ሺዎችም የሚጠፉ ሰዎች አሉ።